በጣም ጠንካራ ነው ሲል የጉልበቱ የጅብ ነው ግን ልቡም የጅብ ነው። የጅብ ልብ ፈሪ ነው። ፈሪ ወንድሜ እግረን እሰብራለሁ እያሉ አስጨንቀውሃል። እንግዲያውስ ዊልቸር ገዝተህ አስቀምጥ። አንተ ነህ እኔ ላይ የዛ ያኔ ሙድ ስትይዘ ነበረው ዱባይ ሆኜ ስማ እንዴ ሙድ ይዛለህ አሁን ልቀርህ ልጨርስ ይለመዳል አይለመደኝም እኛ ላይ ምን ትሰራ ነበር ሰውዬ ተገኝታለች። እኔ የምሰራውን ነገር በጠቅላላ ይሰራል። ዊልቸር ነው ያልከው እና የንጉሱ ትሸጥ ልበስል አውልቅ አላይ ምን አባረህ ደርባ አውጣው የንጉሱ ልበስ ና ልበስ ቶሎ በል ፍጠን የንጉሱ ትሸጥ ልበስ አንተ ጭራሽ ለስራ ታሽላለህ አንተ ለበቀሉ ዊልቸር ምናምን ትላለህ ልበስ እየደረሰ አንዴ ሲመጣ ንጉሱ ስለለበስኩ ነው በቀሉ ቀንሽ ደረሰ በቀሉ አበሻ ይሄ ቲሸርት እንግዲህ ከተማ ሙሉ ማጥለቅለቅ አለበት። የኔ አድናቂዎች እንግዲህ አስለብሽዋለሁ። ይሄ ሰውዬም ለብሷል። ስለዚህ መርካቶ ይገኛል ማሜ ብራንድ ጋር። ሌላ ቦታ ደግሞ ሻምፒዮን ጂም አለ ሸምቱ ነው ብላችሁሽ አሜሪካ ተመልሰን ገብተናል። አሜሪካ ማለት ነው። ይሄንን ሰውዬ ነበር ይዤ ለመሄድ የተመለስኩት ወደ ኢትዮጵያ የመጣሁት ይዤው ገብቻለሁ ማለት ነው። A few moments later አዎ ተላቀም እዚህ ያለ አይደል እንዴ ዳተታም ያው ኳላ ጎረሰብህ ምን ጎረሰ ኳላ አላየሁም ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወለ ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እንትና ምናምን የሚጠቀሙት ወይ ነው ቶ ምን ያደርግልሃል እንዴ አታውቃቸውም ማለት ይወለ ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ እንዴ ለቀቀኩ ሲል ይገባል። ይሄ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። A few moments later አበሻ እንግዲህ ውድድሩም የሆነ አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ቂጤ አካባቢ ተሰንጥቋል። እንደምታዩት ታሽጓል እና ውድድሩም የሆነ አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን የሆነ ነገር አይመስለኝም። ዱአ አድርጉልኝ። ተሳስተ እንደዚህ አይነት ቪዲዮ ብሰራ ከዚህ በኋላ አይወድ ጾታን ነው የምቀይረው። ሰማ ያው ታናሽ ስለሆነ እኔ ምንም ቢያወራ ቀድሞ ነው እኔ ምንም አልያዝኩበትም። በእናሱ ጓደኛሞች ነው እንደ ታናሽ ነው ማየው ማለት ነው። ይደቅ አይሮን ግበሽ ና ብላ ብላ አበላ ያለው ተደብቅ ተቀረጣ እንትን ያለው ስንት ነው ነው እኔ ሃግ ለኪ ነው ጓሪቷ ለኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ናፈርምሽ ፈርም አይኔ ገና ኡምራም ላረግ ነው። ከዛ በፊት እናደርጋለን። ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን ብር እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፈል። ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁ ነው። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ና ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልሃል። አንተ ምን ፈርተህ ነው? አልጮትም። ነው እዚህ ሰፈር የሚያፈራው አንቺ ግራስ ዳጋሽ መጣሽልኝ።
መጣሽልኝ እና ግባ ልጆት ግባ እዚህ ትወጣጠራለህ በባዶ ሜዳ ምንድን ነው ፈጥሯል ምግብ አትበሉ ይኸውላችሁ የዛሬ ምግብ ነው የ5 ኪሎ ቁርጥ ጋር ይኸው ክትፎ እዚህ 10 ጥብስ 10 ክትፎ ምግብ አትበሉም እሺ ትጋጫለህ ሶሻል ሚዲያ ላይ ትንጫጫለህ እሺ በቃ እሺ ተጨባበጥ በተጨባበጣችሁበት ትበላላችሁ ማለት ነው ደጋጎ ሰላም ብላ በቃ ያዝ ብላ ተፈተህ ቢስሚላህ ያ ጀማ ፍቅር ነው የሚያዋጣው ፍቅር የበሰበሰ ብሎኬት ነው የሚሰብረው የምትሉ ሰዎች ዛሬ ላሳያችሁ እዚህ ድረስ መጥቻለሁ ማለት ነው ተመልከቱ ያዝ በረመታ እንታ ንፍለመ ወይኔ ሞት አይደለም እንዴ ያለ ነው በቃሉ አንቺ ተርመጥመጪ በቃሉ አንቺ እዛ ሳይወስ ተኝኛ እዚህ ዓለምን እየዞርን ነው 10 ሚሊዮን ፈጠዷ ምንድነው እናንተ አሰምት ቀያየሩ ሲጅኝ እኔ አልጮትም በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም እስቲ አንተ ሴዶና ጆኒ ተጣሉ ምን በሐዲስም በመጽሐፍ ቅዱስም አምጣልኝ ማስረጃ አምጣልኝ እንጮታለሁ ይስናችሁ ነው እንዴ ፈርቼ እነሱ ነው የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ እኔን ለማስወጣት ማለት ነው ፈርተውኝ አበሻ እዚህ ጋር ይስማ እኔን ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም ይኸውልህ እና እኔ አልጮትም በቃ ወርጋ ቢዘምብልኝ አልጮትም ምንም ፈርቼ ምናምን አልጮትም በቃ መብት ያረል ሁሉ ተዘጋጅቷል መፈረም ትችላለህ ልፈርም ስም ምናምን እጽፋለሁ አይ ዝም ብለህ ፈርም እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል አረ ፈርመህ ትደውላለህ ችግር የለውም እኮ አይ አንዴ ልሰናበታትና አረ ምንም ይሄ ፈርመህ እንደውላለን ችግር የለውም ፈርመው መች ነው ግን የሚሆነው ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም ጾምን ምናምን አረ አንተ ችግር የለውም ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ ይኸው ፈርምና ችግር የለውም መደረብ ምናምን ግን አይቻልም እናት አረ አንተ የፕሮፌሽናል ውድድር እኮ ነው በፕሮፌሽናል ወይ ነው መሆን ያለበት በቃ እኔ ግን ይኸው ያለ ብር ነው የገባሁት ችግር የለውም ምሳ ትበላለህ